February 28th. ከጆኒ ጂጂሱ ጋር ያደረኩት ፍልሚያ። ጆኒና ንቃተ ህሊና ሰሞኑን ቲክቶክ ላይ በኃይለኛው ለድብድብ እየተዛዛቱ ነው። ሁለታችን ገብተን አንዳችን ነው የምንወጣውም ተባብለዋል። አንዳቸው የሚወጡት ቫይራል ይሁን ምን ይሁን ባይገባኝም ብቻ የሁለቱም ኮንፊደንስ እኩል ስለሆነ በተፈራረሙትና በተቀጣጠሩበት ቀን ውጤቱን የምናየው ይሆናል። እናም እኔም እንደማንኛውም ኢትዮጵያዊ ምንም ለማያገባኝና ኑሮዬ ላይ ለውጥ ለማያመጣው ነገር የሁለቱን የዛቻና ነቆራ ሂደት ስከታተል ነው ራሴን ያገኘሁት። ጆኒ በየጊዜው ላሸነፈኝ 100,000 ብር እሰጣለሁ የሚለውን ግብዣ ተቀብለው የሄዱ ቀጠን ረዘም ካሉት አንስቶ አጠር ወጠር እስከሚሉት የተለያዩ ተፋላሚዎች ሂደው ነበር። ነገር ግን አንዳንዱን ብድግ አድርጎ እያንሳፈፈ አልበር እንዳሞራ ሰው አድርጎ ፈጥሮኝ እስኪሉ ድረስ አንዳንዱን ሹሩሩና ማዘያ ቀረሽ በሆነ መልኩ እንደ ህፃን እያዘለ ሌሎችንም እንደ ጨርቅና ጉርሻ ጥፍጥፍ ጥቅልል አድርጎ በእግሩ እየቆላለፈ ሲያሸንፍ እንጂ ሲሸነፍ አላየውም። እኔም እነዚህን ቪዲዮዎችን ከማይባቸው ከችግር ዕለታት በአንዱ ቀን ግን 100,000 ብሩ አንዳንድ የችግሬን ቀዳዳዎች ሊሸፍንልኝ ይችላል ብዬ አንዱ የለቀቀው ቪዲዮ ላይ ሳላስበው እንደቀልድ እኔን ግጠመኝ የሚል ኮሜንት ሰጥቼ ወዲያው እንቅልፍ ወስዶኝ ተኛው። ትንሽ ቆይቶ በህልሜ የኔም የሱም ደጋፊዎች የጮሁ በተሰበሰቡበት እኔና ጆኒ መሃል ላይ ለመፋለም ቆመናል። ሞራል ከሚሰጡን ጀለሶች አንዱ እንዳሰማው ቡራ ከኑሮና ችግርህ በላይ ጠንካራ አሰልጣኝ የለም፣ በእነሱ ሰልጥነ ፌሮ ስለሆንክ ታሸንፈዋለህ ሲለኝ ሰማሁት። ሌላኛው ጀለሴም አስበዋል ቡራ 100,000 ብሩን ብታሸንፍ እስከዛሬ 1 ለ2 በስስት የምንበላውን እርጥብ ለአመት ያለ ሰቀቀን በነፍስ ወከፍ ያውም ከለስላሳ ጋር ነው የምንበላው ሲለኝ በስስ ጎኔ ስለመጣ በሞራል ለፍልሚያው ወደ ጆኒ ተጠጋው። ከዛ በኋላ ግን ዙሪያዬ ያሉ ደጋፊዎችን በስፖርታዊ ጨዋነት እጄን ዘርግቼ ያውለበለብኩ ሰላም ስላቸው ብቻ ነው ትዝ የሚለኝ። ከመቅጽበት ጆኒ ጥሎኝና ጠቅልሎ ቆልፎኝ ያንን እግሩን አንገቴ ላይ ሲሰነቅርብኝ በዛ ጭንቅ ሰዓት የመረረኝና ያስጠላኝ ኑሮዬ አማላይና ጣፋጭ ሆኖ ታየኝ። እንደዛ ትንፋሽ አጥሮኝ ለእጽዋት ካርቦን ዳይኦክሳይድ አልሰጥ ከነሱም ኦክሲጅን አልቀበል ብዬ ነፍሴ ልግባ ወይስ ሉጣ ብላ ግራ ስትጋባ 100,000 ብሩ ቀለለብኝ። ኢምንት ሆኖ ታየኝ። ከዚህ ጣርና ጭንቀት በችግር መኖር በስንት ጣዕሙ። ብቻ ጆኒ እንደዛ ቆላልፎ ነፍሴን ሲያስጨንቃት ቃላት ከጉሮሮዬ ስለማይወጣ በእጄ ታብታብ ባደርገው ምን ባደርገው አለቀሃለኝ። ወደ ሞት እየሄድኩ ስለመሰለኝ አንዴ ኃይሌን አሰባስቤ ልቀቀኝ ብዬ አጠገቤ የተኛችውን ባለቤቴን ታብታብ እያልኩ በኃይል ስቀጠቅጣት ነው አንተ የምን አባክ ታብታብ ነው ብላ በመወዝወዝ ከህልምና እንቅልፍ ዓለም ያነቃችኝ። በእኔ የደረሰ አይደረስባችሁ። እናችን ቪዲዮ ፈታ እንዲልባት ለጆኒ አድርሱልኝ።